ሰላም እንዴት ናችሁ? እንዴት አደራችሁ? ሰላም አደራችሁ? ሁሉ ሰላም? እሺ አይቤ ተጠይቄያለሁ። አይቤ እኔ ስሰራ ይደርቅብኛል በጣም እምቢ አለኝ ብላ ስትሰሪ አሳይኝ ብላለች አንድ እህታችን በቲክቶክ ማለት ነው። ሳቢና የምትባል እህታችን ማለት ነው። እንዲያውም አንድ ላይ ሰራና ዩቲዩብ ላይም ታዩዋለሽ ማለት ነው። እሺ ሊድል ሁሉም ጋር ያለ ይመስለኛል። ሊድል ሱቅ ይሄንን የቦርቲ ነው፣ የግሪክ የቦርቲ ነው መጋቢ ይታያል። የግሪክ የቦርቲ በዚህ ነው አቤ የሚሰራው። እኔ ወተት አልጨምርም። እንዴት እንደምሰራው በጣም ቀላል ሲምፕል ነው እና አሳይሻለሁ። ሌሎቻችሁም በፊንላንድ ሀገር አይቤ የምቀቅለው እንዴት እንደሆነ እናያለን። እና አንቺ እሳቱን ከፍ ስለምታደርጊ ይመስለኛል። እንደምታዩ በጣም ወፍራም ነው። እንደዚህ ነው እንዳለ እንገራፍጠዋለን። እንዲህ ወፍራም ነው በጣም ያው ሌሉ 2% ፋት ነው ያለው። ላይክ ሰብስክራይብ እንዳረሱ። ሌላው 1 ግራም ነው የሚለው። ያው ሊድል ሁሉም ሱቅ ስላለ እዛ ይገኛል። 2 ነው ማለት ነው። እሺ ሊድል 2 አይነት ነው። ይሄኛው ሙሉ ለሙሉ ፋት ያለው ነው። ይሄኛው ደግሞ 2% ብቻ ፋት ያለው ነው ማለት ነው። ሙሉ ለሙሉ ፋት ያለውን ከፈለጋችሁ ይሄንን፣ በትንሹ ከሆነ ደግሞ ይሄኛው ማለት ነው። እንደ መደጃችሁ ፓወር ይለያያል። እኔ አሁን 3 እና 4 ባለው ማዕከል ላይ አድርጌ ቀስ አድርጌ አበስለዋለሁ ማለት ነው። 6፣ 7፣ 8 ካደረጋችሁት በጣም ነው የሚደርቀው ማለት ነው። ለዚህ ነው የሚደርቅብሽ። በ3 እና በ4 ቀስ ብለሽ አብስዩ ማለት ነው። አይቤ ሲቀቀል በውጭ ዓለም በጣም ቀላል ነው። እርጎን አምጥታችሁ ብቻ መጣል ነው። እዚች ጋር እርጥቡ ጤና አዳም ካለሽ መጨመር ትችላላችሁ። አንድ ሰው ስለጠየቀኝ ብቻ አንቺ እያልኩ እየተሳሳብኩ ነው። እኔ ደግሞ ደረቁ ጤና አዳም ፍሬ ስላለኝ እጨምራለሁ ማለት ነው። ጣዕሙ ቆንጆ ይሆናል ማለት ነው። ካለ ነው፣ ከሌለም ችግር የለም፣ ባልሆን ይቻላል። እርጥቡ ካላችሁ እርጥቡ ቆንጆ ነው። ዋናው እሱ ቢገኝ ጥሩ ነው። ከሌለ ግን ፍሬው ካላችሁ ፍሬውን፣ ከሌለም ችግር የለም፣ ባልሆን። ሌላው ወተት ይጨምራል ያልሽው፣ እኔ ወተት አልጨምርም። ወተት የሚጨምሩት ይመስለኛል በዛ እንዲሌላቸው ይመስለኛል። አይዶ ነው ለምን እንደሚጨምሩ አይቤ እንትን ስል እኔ ባዶውን ብቻ ነው የምሰራው። ምንም አይነት ውሃም ወተትም አልጨምርም ማለት ነው፣ እንደምታዩት ማለት ነው። እና በጣም ቀላል ነው። ሰዓትን ብቻ ቀነስ አድርጋችሁ ማብሰል። አይቤ ሰዓት ከበዛበት ኦፍኮርስ እንትን ይላል፣ ድርቅ ይላል በጣም። ያው እንግዲህ ጤና አዳሙንና አደባለቀዋለሁ እና ቀስ እያለ ራሱ ያው እየቀጠነ ነው። ያውልሽ አሁን ቀስ እያለ አጓቱ እየወጣ ነው ማለት ነው። እና ምንም አያስቸኩልም። ቀስ ራሱ እያለ ይመስላል። ቀላል ነው። እሳትሽን ብቻ ቀነስ አድርገሽ ማብሰል። እሺ ላይክ ሰብስክራይብ እንዳረሱ ሌሎቻችሁ። ያው እየደረሰን በእጃችን አሁን እንደዚህ ጥጥ አድርገን እንዲህ እናደርገዋለን። ግን ትንሽ ይቀረዋል። ድርቅ ሲል ፍርፍር ነው እንጂ የሚለው እንደዚህ እንትን አይልም። እና እየደረሰ ነው። አብረን እናያለን። ቀላል ነው፣ አይከብድም። እሺ አይቤው ጨርሻለሁ። ሰዓት ቢይዝ ጥሩ ነበር። ሰዓት አላስኩም። ያው ውሃው እንደዚህ ወጥቷል። አይቤውም ቆንጆ አልደረቀም፣ ምን አላለም። ብዙ ሰዓት አልነካውም። እንደምታዩ ያውን በቂ ነው። ከዚህ በላይ ሲሆን እንትን ይላል። ድርቅ ሲል ፍርፍር ነው እንጂ የሚለው እንደዚህ አይሆን ማለት ነው። ያውን በቂ ነው ለኔ ማለት ነው። በምንፈልገው እናጠላለን። እንደዚህ አይነት ጨርቅ ካላችሁ በዚህ ካለበለዚያ ደግሞ በዚህ አድርጋለሁ። በዚህ ጭመቁኝ ስለሚል ጉልበቴን ለመጠበቅ ለመሰሰት ነው የሚባለው። ለአሁኑ በዚህ እንትን እላለሁ ማለት ነው።
አጠላለሁ። ላይክ ሰብስክራይብ አድርጉት። አቤ መቀቀል በጣም ሲምፕል ነው፣ ቀላል ነው። ጋዙን ብቻ ቀንሳችሁ መቀቀል ነው። ድርቅ እንዳይልባችሁ እያያችሁ ልክ እንደ ምንድን ነው የሚባለው፣ ልክ እንደ ቅቤ መሆን አለበት። በጣም መድረቅ የለበት አይቤ። ከዚህ በዛ ሰሰሩት እራሱ እንትን ይላል። ያው እሳት ሲበዛበት ብረት ድስቱ ሁሉ ይይዛል። ይሄ ግን ያው እሳቱ ቀስ ያለ ስለሆነ እንደዚህ ሆኖ ወጥቷል። አይቤ መቀቀል ቀላል ነው። ወተት ሳትጨምሩ በራሱ ብቻ እንደዚህ ቆንጆ የሆነ አይቤ ትሰራላችሁ። ላይክ ሰብስክራይብ አድርጉ። ታለም የገባሽ ይመስለኛል። ቀላል ነው። እሳትሽን ብቻ ቀንሽ እንጂ በጣም ቀላል ነው። እና ይሄ ነው ቆንጆ ለስላሳ አይቤ ማለት ነው። ፍሬውን ልክ ለነገ ነው። አሁን ይሄንን እንፈልገው ለነገ ነው። እንደዚህ በረድ እስከሚል ድረስ እንጠብቀውና ጨው አድርገን ፍሪጅ እናስቀምጠዋለን። ነገ እሑድ ዓመት በዓል እናከብራለን ማለት ነው። ከዶሮ ጋር ስለሚበላ ነጩን ነው የማቀርበው። ከዶሮ ጋር የሚበላ ነጭ አይቤ ከትፎ ምናምን ለመስቀል ምናምን ሲሆን ሚጥሚጣው ምኑ ይገባል። ግን ጨውና ቅቤ አድርጌ ከዶሮ ጋር እንበላለን ማለት ነው። ሰላም ሁኑልን። እሺ አይባችንን እኔ አይቤ ስሰራ ካለ ወተት ነው እና እኔን ይመስላል። እዚህ ላይ አሁን ለነገ ነው የምፈልገው። ጨው ነው የማደርገው። ላይክ ሰብስክራይብ አድርጉ። ጨው አደርግና ነገ ይሸለማል ማለት ነው። ይሸለማል ማለት ነው። ጉራጌኛ ጣባ ላይ ተደርጎ ይሸለማል። እንዴ ይሸለማል። ይህን ይመስላል። አመሰግናለሁ። ላይክ ሰብስክራይብ አድርጉ። እሺ ያላችሁ አልደረቀ ምን አላለ ቆንጆ አይቤ ነው። ከነ ኮሎሪማ ፍሬው አሳድረዋለሁ። ነገ ሳስተካክለው አወጣዋለሁ ማለት ሲሸለም እንደዚህ ሽልም ወይም እንዲህ ይደረጋል። ነገር ቅቤ ይደረግበትና አሁን ጨው አድርጌ አሳድረዋለሁ ፍሪጅ። ላይክ ሰብስክራይብ አድርጉ። ደህና ሁኑ። እንግዲህ ሌላ ማሳየት ያለብኝ ነገር ካለ ጠይቁኝ። የቻልኩትን እኔ ቤት የምሰራውን አሳያችኋለሁ። ሰላም ሁኑልኝ። ባይ። ፍሪጅ እናስቀምጠዋለን። ነገ ቅቤ እናደርግበታለን። ሰላም ሁኑ። ላይክ ሰብስክራይብ አድርጉ። መልካም አውደ ዓመት ይሁንላችሁ።